والله تشودሃል እንዴ ሰው በራሱ ላይ ሰስታል እንዴ والله ልሸከም ሽንኩርትና ቲማቲም والله ገዝቼ ገባለሁ እኔ ለቤቴ ምን አለበት ዱቄት አስፈጭተ እንትን በባጃጅ ብትወስድ ምን አለበት የግድ ዱቄት ተሸከም እኮ አይደለም የሚፈልገው ቤት ተደርሶ መጋገሩ ነው ስለዚህ አስቤዛ ምገዛው አንተ ሴቶቹን ለምን ታጋፋቸዋለህ ተጋፋ አንተ ሴቶቹ በክብር ቤታቸው በሂጃባቸው ዘመድ አይጠይቁ ተብሏል ይጠይቁ መስጂድ አይስገዱ ተብሏል ይስገዱ ይቅሩ አያዙ አባትና ዚያራ ይሄዱ እነሱም የሴቶች ይሰባሰቡ አለ ይሄ ሁሉ አልፏል ለሰርግም ተሰባስበው ቅልጥ ያድርጉት ግን ከወንዶች ይራቁ ነው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ ነው የተፈቀደው ሴቶች ሙሽራ ዘንድ ከበው መዝፈናቸው ተፈቅዷል እኮ የወንድ እንዲ ማለቱ ነው እንጂ የተጠላው ወንድ ከዘፈነ ፍየል ከቀዘነ እርባና የለውም ይላል የሚያምርብን ሰይፉ ነው የሚያምርብን መትረየሱ ነው የሚያምርብን ስናይፐሩ ነው አይደል እንዴ ይሁን እና ለማንኛውም ዲኑ ያስቀረው ነገር የለም ነው ሙሉ ነው ምን ቀረብን እስቲ ምን አሳነሰብንና ያላህን ዲን እንጥላ የነብያት መንገድ ነው የቂያ ማለት እኮ ከነብያት ጋር ልንቀሰቀስ ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ልንቀሰቀስ ነው ይሄ ቃል ከተገባልኝ ለምን ቁርጥርጥ አልልም እንደው በዱንያ እና ደስታ ነው والله ይሄው እንደው እውነተኛ ወንድም የምታገኘው እስልምና ውስጥ ነው የለም እኮ ነብዩ ሰለላሁ ዐለይሂ ወሰለም ማነው ዑመር ኢብኑ ኸጣብ እንደነ ያሉት ከእስልምና ኒዕማ በኋላ ትልቁ ኒዕማ እምታምነው ሙስሊም ወንድም ማግኘትህ ነው ስላንተ የሚጨነቅ እኔ ልሙት ካንተ በፊት የሚል የትም አታገኝም ውሸት እዚህ ነው ያለው ይሄን ወርቅ ዲን እኛ መርዛማ እባብ ሆነን ከበን እንዲጠላ አደረግነው እኛም አልተጠቀምንበት ሸቅዮች ሆነን አላህ ከሰዒዶቹ ይመድበን ከሰዒዶቹ ይመዝግበን እስልምና እንግዲህ ቢናገሩት ቢጽፉለት ምንም እንደፈቅ የሚል አይደለም ለማንኛውም እንግዲህ ጠቆም ታደረግን የእንግድነቱን ያህል ይበቃል እንላለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ